ሰላም እንዴት ናችሁ? ዛሬ በአንድ ስልክ እንዴት ከአንድ በላይ የቲክቶክ አካውንት መጠቀም እንደምንችልና ሌላ ተጨማሪ የቲክቶክ አካውንት እንዴት መክፈት እንደምንችል እናያለን። ተከታተሉ። እዚህ ቲክቶክ አፕሊኬሽን ላይ እንገባለን። ፕሮፋይላችን ላይ ከገባን በኋላ እቺ 3 ነጥብ ሰረዝ ነገሮች ከላይ እንነካለን። እሱን ስንነካ ሴቲንግ ኤንድ ፕራይቬሲ የሚል ይመጣል እዚህ ጋር እሱን ክሊክ እናደርጋለን። ሴቲንግ ኤንድ ፕራይቬሲ የሚለውን ስንነክተን እንደዚህ ወደ ታች ስክሮል ስናደርገው ስዊች አካውንት የሚል አለ። ስዊች አካውንት የሚለውን ስንነካ የከፈትናቸው የቲክቶክ አካውንቶች ወይም በዚህ ስልክ ስንጠቀም የነበርነው የቲክቶክ አካውንቶች ዝርዝር ይመጣል ማለት ነው። ስለዚህ የምንፈልገውን አካውንት መርጠን መጠቀም እንችላለን ማለት ነው። አሁን እየተጠቀምኩ ያለሁት እዚህ አንደኛ ላይ ባለው ነው። ነገር ግን በሁለተኛው አካውንት መግባት ብፈልግ ይሄኛውን መንካት ነው ማለት ነው። ስነካው ያኛው ሎግ አውት ይሆንና በዚህ አሁን ሴሌክት ያደረኩት አካውንት መጠቀም እችላለሁ ማለት ነው። እንደዚህ አድርገን በአንድ ስልክ የተለያየ አካውንት መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ሌላ ተጨማሪ አካውንት መክፈት ብንፈልግ ምንድነው የምናደርገው? ፕሮፋይል የምትለዋን እንነካለን። ከዛ ቅድም እዚህ ፕሮፋይል የሚለውን እንነካለን። ቅድም እንዳየነው እዚህ 3 ሰረዞችን እንነካለን። አንድ አይነት ነው አካሄዱ። ሴቲንግ ኤንድ ፕራይቬሲ የሚለውን እንነካለን። አሁንም ስዊች አካውንት፣ ከዛ እዚህ ታች አድ አካውንት የሚል አለ እዚህ ጋር እንነካለን ማለት ነው። ስለዚህ አድ አካውንት እዚህ ጋር አድ አናዘር አካውንት የሚል አለ። ቬሪፋይ ለማድረግ በስልክ ቁጥራችሁ ነው፣ በፌስቡክ አካውንት ነው፣ በጉግል አካውንታችሁ ነው የሚል አለ። አሁን ባልከፈትንበት ለምሳሌ የመጀመሪያውን አካውንታችንን ወይ የምንጠቀምበትን አሁን ቲክቶክ አካውንት በስልክ ቁጥራችን ከሆነ የከፈትነው ይሄን ሌላ ተጨማሪ ስከፍት በፌስቡክ አካውንታችን ወይም በጉግል አካውንት መክፈት እንችላለን ማለት ነው። እኔ ካሁን በፊት ስለከፈትኩት ምናልባት ላይ ከፍትልኝ ይችላል። እናንተ እንደዚህ አድርጋችሁ ተጨማሪ አካውንት መክፈት ትችላላችሁ። መክፈት ብቻም ሳይሆን የተለያዩ ከአንድ በላይ የሆነ የቲክቶክ አካውንት በአንድ ስልክ መጠቀም እንችላለን ማለት። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እያደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ ስለተከታተላችሁ በጣም ነው የማመሰግነው። ቴንኪው